ሰላም የተከበራችሁ የርምዝ ኢትዮጵያ ላይ ነው የመጣችሁት ዛሬ አዲስ አበባ መስተዳደር እስከ ሰኔ 25 ድረስ ይሄን በሰነዶች ማረጋገጫ ተፈራርማችሁ ዶክመንታችሁን የያዛችሁ ሰዎች ስመ ንብረታችሁን ማዞር አለባችሁ የሚል አውጥቷል። ይሄን ዜና አይታችሁ እንመለስና ምን ማለት ነው የሚለውን በተና አርገን አብረን እንመለከታለን። ያለውን ጉድለትና ሙላትም አብረን እንመለከታለን ብዬ አስባለሁ። አብራችሁኝ እንድትሆኑ ዜናውን ተከታትለን ቀጥታ ወደ ዝርዝር መረጃው አብረን እናልፋለን። መሬት ልማትና አስተዳደር ቢሮ ከሪል ስቴቶች አሊያም ከግለሰቦች የመኖሪያ ወይም የንግድ ቤት ገዝተው በውልና ማስረጃ የግዢውን ፈጽመው የስመ ንብረት ዝውውር ካላደረጉ ይህ ያለንበት የሰኔ ወር ከመጠናቀቁ አስቀድሞ እስከ ሰኔ 25 2018 ዓመተ ምህረት ድረስ ብቻ ንብረቱ ባለበት ክፍለ ከተማ በሚገኝ የመሬት ልማትና አስተዳደር ቢሮ ቅርንጫፍ ጽሕፈት ቤት በአካል በመቅረብ በአሰራሩ መሰረት የስመ ንብረት ዝውውር በማድረግ የቤት ባለቤትነቱን ያረጋግጡ ይሉታል በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ። ዜናውን እንደተመለከታችሁት ነው የሚመስለው። ዘርዘር አድርገን ብንመለከተው እጅግ በጣም ደስ ይለኛል። እንደነገርናችሁ እንደ ዜናውም እንደገለጸው እስከ 25 ድረስ ከሰኔ 25 ድረስ ማንም ሰው ሰነዶች ማረጋገጫ የተፈራረመበትን ዶክመንት ይዞ ቤቱ ከሚያስቀምጥ ቀጥታ ወደ ቅርቡ ዋለው ወደ ክፍለ ከተማ ወይ ወደ መሬት አስተዳደር ሄዶ ስመ ንብረቱን በራሱ ያድርገው። ይሄንን በተከታታይ በ10 ቀን ብሎ ነበር። አሁን እስከ 25 ድረስ ማድረግ አለበት የሚል አስገዳጅ ባይኖረውም ግን ይሄ ዜና ወጥቷል። ይሄን ባታረጉ ይሄ ይመጣል የሚል ነገር የለውም። የዜናው ጥሩ ነገሩ አንዱ እሱ ነው። የሆነ ሆኖ ግን እንደዚህ አይነት ነገሮች ሁለት ነገር ነው ያላቸው። አንደኞቹ እጅግ በጣም ምስኪን የሆኑ ከዚህ በፊት ህጉ በመቀየሩ ምክንያት ቶሎ ህጉን እየተከተሉ ማድረግ ስላልቻሉ አቅም ስለሌለ ወደ ከፍተኛ ክፍያ ደረጃ ላይ ደርሰዋል። አንድ ንገራችሁ፣ አንድ ሰው የሆነ ቦታ ገዛ ልበላችሁ። ያንን የገዛውን ቦታ እንደምታውቁት በኢትዮጵያ ህግ መሰረት መሬትና መሻሻጥ አይቻልም። ስለዚህ የህዝብና የመንግስት ነው። ስለዚህ ቦታው ቆርቆሮ ያለችበት ቤት ነው የሚገዛው፣ ወይ ጭቃ ቤት ያለችበት ያንን ቤት ገዛት። በምን በ1.ምናምን ሚሊዮን ብር ወይ በ2 ሚሊዮን ብር ብላችሁ አስቡት። ይሄ 2 ሚሊዮን ብር የገዛውን ቤት በዛችሁ በውክልናው ቤቷን ይሰራታል። አስተካክሎ ምናምን እየሰራት ያለውን በወር የሚያገኘውን ያመጣ ምናምን አርጎ ሰርቷት መኖሪያ ሆነ። G+1 ሊሆን ይችላል፣ እንደዛ 2 ሊሆን ይችላል፣ 3 ሊሆን ይችላል። በዛ ዘመን ባለው ሂሳብ እየሰራ ቤቱን መሀል ላይ ምን ይመጣል? አሁን ከዚህ በኋላ እኔ ስመ ንብረት ስታዞሩ እናንተ በነገራችሁኝ አይደለም እየተጨበረበርኩ ስለሆነ እኔ አስልቼ በነገርኳችሁ ዋጋ ነው የምትከፍሉኝ ብሎ መንግስት መጣ። እንደ አፓርትመንትና እንደ ኮንዶሚኒየም ሰውን ደግሞ እንደ አንድ ስሌት አሰላለሁ፣ አንድ ስሌት አሰላላችኋለሁ አለ። መልካም። ስለዚህ እነዚህ ሰዎች ምን አይነት ቅርቃርስ ቶሎ ብለው መንደሩል እና በድሩል የነበረውን ቀጥታ ሄደው ሰነዶች ማረጋገጫ ላይ ይፈራርሙበታል። ምን ለማድረግ? ሰኪዩርድ ለማድረግ ንብረታቸው ከእጃቸው እንዳያመልጣቸው ማለት ነው። ሰኪዩርድ አደረጉት፣ ቶሎ ያዙት፣ እጃቸው ላይ ገባ ብለው ኦልሞስት እግዚአብሔር እንግዲህ ሲረዳኝ የሆነ ነገር ሳገኝ ሆጄ ቶሎ ከፍላለሁ ብለው የሚያስቡ ሰዎች የትየለል ያሉ። እውነቴን ነው የምነግራችሁ። እኔ ስራዬ ስለሆነ የየቀን ስልክ የማዳምጣቸው ነገሮች አሉ። ስለዚህ አሁን እነዚህ ሰዎች ሁለተኛው ሰዎቹ ደግሞ ንብረቱን ይገዙታል፣ ከዛ ይይዙታል። የሚያቅሰው በመካከል ያለውን ብሪጅ የሚያቅሰው ነው የሚገዛው። ሲገዛ ለምሳሌ እኛ ታውቃላችሁ ሰነዶች በዶክሜንቱ በሰውየው ስም ካልሆነ አንሸጥም፣ በቃ አንሸጥም። ይሄ የኛ አካሄድ እንደ ግለሰብም ደስ ስለማይለን ይሄ አካሄዱ ትክክል ስለሆነ ግን መሀል ላይ ይይዙትና ለሚያቅሰው በውክልና ይሸጡለታል። ይሄኛው ሰውዬ ስመ ንብረቱን በራሱ ያደርገዋል ማለት ነው። በውክልና ወስዷል። ከፈለገ ለሌላ ሰው ሸጦ በሶስተኛ ውክልና ሸጦ ያኛው ሰው ስሙ በመካከል ሊያገኝ የነበረውን የመንግስት ጥቅም እንዲያጣ ያደርገዋል። የመንግስት ጥቅም ማለት በሌላ ነገር የሀገር ጥቅም እንደማለት ብላችሁ አስቡት። ያጠዋል። ስለዚህ ይሄ ትክክለኛ አካሄድ አይደለም። ግን ወደዚህኛው ጋር ስትመጡ ግን እጅግ በጣም አንጀት የሚበላ ማለት ነው። ንብረት አላችሁ 600 ሺህ ብር 10 ሚሊዮን ብር 6% መክፈል 600 ሺህ ብር አትችሉም። ለዛ አቅም መሰብሰብ አለባችሁ። ዘንድሮ ደግሞ ሰርቫይቫል ሞድ ላይ ያለ ሰው ትንሽ ዘለግ ይላል፣ ይበዛል። ስለዚህ በዚህ ውጥር ባለ ሁኔታ ውስጥ አስገዳጅ አለመሆኑ ደስ ይላል። አሁን ዜናውን ሳዳምጠው አስገዳጅ የሚል ነገር አላየሁበትም፣ ግን ይሄ ነው። ስለዚህ በዚህ ጽንፍ ያለውንም መንግስት ቢያየው መልካም ነው። ኮንዶሚኒየም ገዝታ ብዙ ጊዜ አረብ ሀገርም ሰርታ አውሮፓም አሜሪካም ትስራ በአቅሟ ያንን ያፈራችውን ንብረት መሬት ላይ ያለ ንብረት አፓርትመንት ያፈራችውን ንብረት አቅም እያላት ስም ካላዞረች ወይ ካላዞረ እሱ የሱ ነው የሚያስበው ነገር ይኖራል። አቅም እየሌላቸው የየለት ኑሯቸው አጠራቅሞ
ስም ለማዞር አቅም እንዳያደረጁ ያደረጋቸው ደግሞ ሰዎች አሉ። በዚህኛው ጽንፍም ቢታይ መልካም ነው። ዜናው እንደዚህ ነው የሚለው ግን ስመ ንብረትን በራስ ማድረግ በጣም ሰኪውርድ የሚያደርግ ነገር ነው። ኢትዮጵያ ውስጥም ሌላ ዓለም ላይም ቢሆን አንድን ንብረት ከአንድ ሰው ወደ አንድ ሰው ሲዞርና ስመ ንብረቱ በስሙ ሲሆን ሊከፍል የሚገባቸው ክፍያዎች አሉ እና የኢኮኖሚውና የሰው ተደራራቢ ህጎቹ እና አሁን ደግሞ የማድረግ አቅሙ የህብረተሰቡ ያነሰ ነው። ስለዚህ ለዛ ነው እታች ያሉ አቅም በማጣት ምክንያትም ለማድረግ የማይችሉ ሰዎችም አሉ ለማለት ያህል ነው። ስለነበረን ጊዜ እጅግ በጣም አመሰግናችኋለሁ። ለብዙዎች እንዲደርስ ግን ላይክ እና ሼር ማድረጋችሁን አትዘንጉ። ሐሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ እንድታስቀምጡ በፍቅርና በአክብሮት ጋበዝኳችሁ።